ህይወት በዚህ ዘመን ጉራማይሌ ነው፣ ወይም ደግሞ ዓለም በዚህ ዘመን ጉራማይሌ ናት። በጣም ብዙ ነገር ይታያል፣ በጣም ብዙ ነገር ይነገራል፣ በጣም ብዙ ነገር ይሰማል እና ይህ ነገር የሚታየውም የሚሰማውም የሚነገረውም እውነት ነው ብዬ አንዳንዴ እጠይቃለሁ። ወይም ደግሞ የማየው ህይወት የእውነት ነው። ሰው የሆነ ነገር ሲነግረኝ እውነት ነው። የሆነ ነገር ስሰማ እውነት ነው ያ ነገር የምሰማው ብዬ ራሴን እንድጠይቅ ያደርገኛል አንዳንድ ነገሮች ላይ። ስለዚህ ብዙዎቻችን ደግሞ በዚህ ነገር እንቸገራለን። የሚነገረን እውነት ይመስለናል፣ የምናየው እውነት ይመስለናል፣ ወይም ደግሞ የሚሰማው የዓለም ትሬንድ ራሱ እውነት ይመስለናል አንዳንዴ እና እንቸገራለን። ያንን መስመር ለመያዝ እንሞክራለን። የራሳችንን ህይወት እንጥለውና ያንን ህይወት ለመምሰል እንሞክራለን። በዛ መካከል መዳከር የሚባል ነገር አለ። በዛ መካከል ራስን ማጣት የሚባል ነገር አለ። ስለዚህ መፍትሄው ምን መሰላችሁ? የሚነገረውም ነገር ሁሉም 100% እውነት አይደለም። የሚሰማውም ነገር መታመን አለበት ብዬ አላስብም። የምናየው ነገር ህይወታችን ላይ ተግባራዊ ማድረግ አለብን ብዬ አላስብም። ምንድን ይጠይቃል? የኛ ፊልተር ማድረግ ወይም ደግሞ መምረጥ የሚባለውን ነገር ከኛ ይጠበቅብናል ብዬ አስባለሁ። ምክንያቱም እንደኔው አይነት እንከን እያመጣ ይወራል። እንደሆነ ሰው ይመጣና ላይፍ ስታይሉን ያሳያል። የሆነ ሰው የሆነ ነገር ይናገራል። ስለዚህ ያወራ ሰው ሁሉ መደመጥ አለበት፣ ወይም ደግሞ የተናገረ ሰው ሁሉ መሰማት አለበት። የታየ ላይፍ ስታይል ሁሉ መኖር አለበት ብዬ አላስብም። ደግሞ መኖር የለበትም። ያም የራሱ ህይወት፣ እኔም የራሴ፣ እናንተም የራሳችሁ ህይወት ያላችሁ። ስለዚህ በተቻላችሁ አቅም የምታዩትን የምትሰሙትን ነገር ሳይሆን እናንተ በራሳችሁ መንገድ የተስማማችሁን ህይወት ለመኖር ሞክሩ። ሌላው ትርፍ ነው። ነገር ግን የምትሰሙትን የምታዩትን ነገር ሁሉ ማመን የለባችሁም። ይህ ስላችሁ ደግሞ ሰው ተጠራጠሩ፣ ሰው አትመኑ ሳይሆን በተለይ ወረት የሚባለውን ነገር ለማስቀረት ሞክሩ ለማለት ፈልጌ ነው። ሀሳቤን ከተረዳችሁ ሼር አድርጉ ለጓደኞቻችሁ። ሀሳባችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ።